ስሜም ተስኖ ፍስሐ ይባላል። የምሰራው የቡና.ኮም የሚባል ድርጅት ውስጥ ነው። እዛ ላይ የስራ ድርሻዬ ሲኦ ነው። ዌብ ዴቨሎፕ አደርጋለሁ። ዌብሳይቶችን፣ ሲስተሞችን ምናምን እሰራለሁ። የቡና የተመሰረተው የዛሬ 8 ወር አካባቢ ነው። አይዲያው ከዩኒቨርሲቲ በነበርኩበት ጊዜ ነው የመጣልኝ። ዩኒቨርሲቲ ሰርዲብ ተማሪ እያለሁ ጎንደር ዩኒቨርሲቲ። ነገር ግን የዛን ታይም ነገርየውን አፕላይ ማድረግ ስላልቻልኩኝ ከዩኒቨርሲቲ ከወጣሁኝ በኋላ ነው የሰራሁት። አሁን ላውንች ካደረግን ፕላትፎርሙ 8 ወር ጊዜ ሆኖታል። ሞር ላይ የሚሰራው ክሬተር ኮሚኒቲ ላይ ነው። ክሬተር የሆኑ ግለሰቦች ካሉ እዛ ውስጥ ያላቸውን ስኪል እውቀት ሴል ማድረግ ይችላሉ። ብዙ ሴል ማድረጊያ ስትሪሞች አሉት የቡና.ኮም። የመጀመሪያው ቲፒንግ ነው። ማንም ክሬተር ከኮሚኒቲው ቲፕ ማግኘት ይችላል። ከዛም ባሻገር ደግሞ እያንዳንዱ ክሬተር ራሱ የሚሰራው ሃንድሜድ የሆኑ ፕሮዳክቶች ካሉት ያን ሃንድሜድ ፕሮዳክቶች የቡና ላይ ሊስት በማድረግ መሸጥ ይችላል። ፕሮዳክቱ ፊዚካል ፕሮዳክት መሆን ይችላል፣ ዲጂታል ፕሮዳክት መሆን ይችላል። ያን ሴል ማድረግ ይችላል። ከዛም በተጨማሪም ደግሞ ፍሪላንሰሮች ካሉ እዛ ውስጥ ፓርቲሲፔት አድርገው የራሳቸውን ስራ መስራት ይችላሉ። የእነሱን ስራ የሚፈልግ ግለሰብ እኛ ዌብሳይት ላይ ከመጣ በእነሱ ግራፊክ ዲዛይን ሊሆን ይችላል፣ ዌብ ዴቨሎፕመንት፣ ቪዲዮ ኤዲቲንግ፣ ብዙ ፍሪላንሰሮች አሉ እዛ ላይ ጆይን ያደረጉ እነሱ ማሰራት ይችላል። ብቻ ብዙ ወይ የሆነ ኢንካም ጀነሬት ማድረግ የሚቻልበት ፕላትፎርም ቡና ማለት ነው። ያ ከቻፓ ጋር መስራት በጣም አሪፍ ታይም ላይ ነው ቻፓን ያገኘሁት። ማለትም ስራውን ሰርቼ ፔመንት ጌትዌይ ኢንቴግሬት ማድረግ ላይ በጣም ሀስል አድርጌ ነበረ። ብዙ እንትኖችንም ሞክሬ ነበረ ከዚህ በፊትና እኔ የፈለግኩትን ያክል ሰርቪሱ ላገኝ አልቻልኩም። በተለይ ስፕሊት ፔመንት የሚባል ፔመንት አለ። አብዛኛው የኢትዮጵያ ውስጥ የሚገኝ ፔመንት ኢንቴግሬሽን የላቸው እና እሱ ዩኒክ ፊቸር ብቻ ቻፓ ላይ መኖሩ የእኛን ስራ በጣም ቶታሊ ያቅሎታል ማለት ነው። ፔመንት ልክ ሲገባላቸው ለዩዘሮች ፔመንቱን ለሁለት ስፕሊት አድርጎ ለዩዘሮች እና ለድርጅቱ የሚሰጠው ፊቸር ማለት ነው። እሱም ፊቸር እዚህ ብቻ ነው ያገኘሁት። ብቻ እሱ በጣም ብዙ ረድቶኛል። ያ አሁን ከረንትሊ ለመስራት ያሰብንባቸው አንዳንድ መንገዶች አሉ። ላይክ ሃንድሜድ ፕሮዳክቶች የሚሰሩ ግለሰቦች ላይ እነሱ ላይ ፎከስ አድርገን እንሰራለን ኔክስት ስቴፓችን ብዬ አስባለሁ። እና ሴቶችና አካል ጉዳተኞች ላይ ለመስራት ደግሞ ከብዙ ድርጅቶች ጋር ኮሚኒኬት እያደረግን ያለ ነው። እንዴት አድርገው ቤታቸው ውስጥ የሚሰሩትን ሃንድሜድ ፕሮዳክቶች ፐብሊካሊ ለማስ ኮሚኒቲ ሴል ማድረግ የሚችሉበት ነው እያመቻቸን ያለ ነው። ከዛም በተጨማሪ ደግሞ ትልልቅ የሚባሉ ድርጅቶች ፕሮዳክታቸውን ኢዚ በሆነ መንገድ እንዴት ፕሮሞት ማድረግ ይችላሉ ብለን አዲስ የባውንቲ ካምፔን አይነት ነገር አዘጋጅተን ፕላትፎርሙ ላይ አሁን በቅርቡ ኢንቴግሬት እናደርጋለን። እሱ ደግሞ አይ ቲንክ ብዙ ትልልቅ ድርጅቶችን ሄልፕ ያደርጋል ብለን አስባለን። የቡና ላይ አሁን ከረንትሊ ወደ 13,000 ዩዘሮች አሉ ገብተው የተጠቀሙ ያሉ። አሁን እቅዳችንም እኛ ይሄን ዩዘር ቤዛችንን ከፍ አድርገን ብዙ ሰዎች በዚህ ስራ ላይ እንዲጠቀሙ ማለት ነው እና ከረንትሊ ቤታችሁ ሆናችሁ ሃንድሜድ ፕሮዳክቶችን የሚሰሩ ግለሰቦች ካላችሁ ወይም እውቀት ስኪል ኖራችሁ ያን እውቀታችሁንና ስኪላችሁን እንዴት መሸጥ እንዳለባችሁ ግራ ከገባችሁ ዳይሬክትሊ ቡና.ኮም ላይ ሰርች አድርጉና እዛ ውስጥ እንዴት አድርጋችሁ መሸጥ የምትችሉበትን ፓስ ታገኛላችሁ። አይ ቲንክ እሱ ይጠቅማችኋል ብዬ አስባለሁ። አመሰግናለሁ።